ታሪኩ የሚጀምረው በሳውዲ አረቢያ ነው። አንድ እጅግ ባለጸጋ በሀብት የናወዘ ነገር ግን በልብ ውስጥ ትልቅ ባዶነት የነበረው ሰው ታሪክ ነው። ይህ ሰው የሚፈልገውን ሁሉ በገንዘብ መግዛት ይችላል። ትላልቅ ቤቶች፣ ውድ መኪናዎችና እጅግ በጣም ሀብት አለው። ነገር ግን አንድ ነገር ጎሎታል። ትዳር መስርቶ 10 ዓመታት ቢሞላውም ልጅ መውለድ አልቻለም ነበር። እኔ ሳስበው የዚህ ሰው ጭንቀት ምን ያህል ከባድ እንደነበረ መገመት አያዳግትም። በሳውዲና በዓለም ዙሪያ ያሉ ትላልቅ ሆስፒታሎች ሄዷል። በሚሊዮኖች የሚቆጠር ገንዘብ አፍስሷል። ነገር ግን ሁሉም ዶክተሮች የሰጡት መልስ አንድ ነበር። ተስፋ የለም፣ ልጅ መውለድ አትችልም የሚል ተስፋ አስቆራጭ መረጃ ነበር የነገሩት። በዚህ መሃል ግን አንድ ጓደኛው መጥቶ አንድ ምክር መከረው። ሰላም ጤና ይስጥልኝ ውድ የቻናሌ ተከታታዮች እንደምን ሰነበታችሁ? ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ዛሬ በዚህ ዙሪያ በጣም ብዙ ትንታኔዎችን እንሰጣለን። የእግዚአብሔርን ታላቅና ድንቅ ስራ እንመሰክራለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ እያልኩ የምጋብዛችሁ ዓለም ሰርፕራይዝ ነኝ። ይህ ጓደኛውም እንዲህ አለው። ሶሪያ ውስጥ ደማስቆ አቅራቢያ ሳይድንያ የሚባል ጥንታዊ ገዳም አለ። እዚያ ገዳም የድንግል ማርያም ተአምረኛ ስዕል አለ። ብዙዎች እዚያ ሄደው ተሳልመው ልጅ አግኝተዋል። ለምን ሄደህ አትሳለምም አለው። ባለጸጋውን መጀመሪያ አመነታ። እሱ ሙስሊም ነው፣ ገዳሙ ደግሞ የክርስትና እምነት ተከታዮች ነው። ነገር ግን ልጅ የማግኘት ጉጉት እምነቱን ተሻገረ። ወደ ሶሪያ ተጓዘ። ገዳሙ ሲደርስ በሩ ላይ ለነበሩ መነኮሳት እንዲህ አለ። ልጅ ከወለድኩ ለዚህ ገዳም $80,000 እሰጣለሁ፣ ለገዳሙ ጠባቂዎችም ትልቅ ስጦታ አበረክታለሁ ብሎ ተሳለ። በልቡ ግን ማርያም ሆይ አንቺ የኢሳ ወይም የኢየሱስ እናት ነሽ፣ አማልጅኝ ብሎ ተማጸነ። ወደ ሳውዲ ከተመለሰ በኋላም ከ9 ወራት በኋላ የሆነው ነገር ግን ዓለምን አስደነገጠ። ሚስቱ ጸነሰች፣ ጤናማ ቆንጆ ልጅ ወለደች። ዶክተሮች አይቻልም ያሉት ነገር ተቻለ። ባለጸጋው በደስታ ሰከረ። የገባውን ስለት ለመፈጸም $80,000 ይዞ ወደ ሶሪያ ተነሳ። ደማስቆ አውሮፕላን ማረፊያ ሲደርስ የታክሲ ሾፌር ቀጥሮ ወደ ሳይድንያ ገዳም ውሰደኝ አለው። ሾፌሩ ግን ባለጸጋው ብዙ ገንዘብ እንደያዘ ተረዳ። በመንገድ ላይ ሌሎች 2 ጓደኞችን ጠርቶ ባለጸጋው ሊገሉትና ገንዘቡንም ሊቀሙት አሴሩ። ጭልጥ ያለ በረሃ ውስጥ ሲደርሱ አቆሙት። በጩቤ አርደው ገደሉት። እጅና እግሩን ቆራርጠው በመኪና ውስጥ ዘጉበት። ገንዘቡን ወስደው ሊያመልጡ ሲሉ ግን መኪናው አልነሳላቸው። በዚህ ቅጽበት አንዲት ሴት በብርሃን ተከባ መጣች። ሹፌሮቹ ደነገጡ። እኔ ይህን ክፍል ሳነብ እውነት ለመናገር ሰውነቴን እጅግ ነው የወረረኝ። ያቺ ሴት ማነች? እመቤታችን ቅድስት ድንግል ማርያም። መኪናውን ከፈተችው። የታረደውንና የተቆራረጠውን ባለጸጋ ሰውነቱን ነካችው። በድንገት ባለጸጋው እንደ አዲስ ተቀጣጥሎ በሙሉ ሰውነት ሕያው ሆኖ ተነሳ። ገዳዮቹ በፍርሃት እየጮሁ ወደ ፖሊስ ጣቢያ ሄደው እጃቸውን ሰጡ። ፖሊሶቹ ግን የሰሙትን ነገር ለማመን እየከበዳቸው ወደ ስፍራው ሄዱ። ባለጸጋው በመኪና ውስጥ በሕይወት አለ። ልብሱ በደም ተነክሯል እንጂ ሰውነቱ ላይ ምንም አይነት ጠባሳ አልነበረም። ፖሊሶቹ እጅግ ግራ በተጋባ ስሜት ውስጥ ሆኖ እጅግ እየተደነቁ ከሞት የተነሳውን ሰውዬ ማን አዳነ ሲሉ ጠየቁት። ያቺ የሳይድንያዋ እመቤት መታ ቀጣጠለችኝ አላቸው። ይህ ታሪክ ዛሬም ድረስ በሶሪያና በሳውዲ ይነገራል። እምነት ድንበር የለውም። ፈጣሪ በፈለገው መንገድ ተአምሩን ያሳያል። እናንተስ በዚህ ታሪክ ላይ ምን አስተያየት አላችሁ? ሀሳብና አስተያየታችሁን ኮሜንት ላይ ጻፉልኝ። አብራችሁኝ ስለነበራችሁ እጅግ ከልብ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ እያልኩ የምሰናበታችሁ ዓለም ሰርፕራይዝ ነኝ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። አዳዲስ ቪዲዮዎች ስንለቅ እንዲደርሷችሁ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ቸር ቆዩኝ።